አቋም አንደኛ፣ ውበት አንደኛ፣ ንግግር አንደኛ፣ ምን ልበላችሁ ሁሉም ነገር አንደኛ ማች አለባበስ ኮንስታንት እኮ ታውቂያለሽ። የምሬን እኮ ነው። ተመልከቱት እንግዲህ ማለት ነው። ሸበላው እዚህ ጋር ማለት ነው። ተመልከቱት ሸበላውን እዚህ ጋር 5 ይግባ እየተባለ እያሽቆጠቆጡ እያሽቀለቀሉ ነው ያሉት። እዚህ ጋር ደግሞ ውዩ ሚጣይ የሩታዬ ያኔ ልጅ ሆና ገባችሁ። ያኔ ምንም ሳታቂ ያኔ ድንግልና ያለ ጊዜ ይኸው እዚህ ጋር ደግሞ እያዘበዘበችላት ነው። ተዘፈነላት አብላ አብርሽ ማለት ነው። ፍቅሩ አሸነፈኝ ጎዳና ላይ አስወጣኝ አሳልፌ አልሰጥም ብላለችኝ። ይቆያል እንጂ ይዘገያል እንጂ አህያም የጅብና ታለችና ተረተች። እንግዲህ የኔው ነው ሄርሜላዬ ዝም ብለሽ አትፍጊ እያለች ነው ያለችው። አብርሽ ሄርሜላ ነው፣ ስርዓት ያዙ። አብርሽ ሄርሜላ ነው። ኤፋን ተመልከቱት እዚህ ጋር ጋይስ፣ ኤፋ እግዚአብሔርን ኤፋን ተመልከቱት እዚህ ጋር ማለት ነው። እኔ የለሁበትም። ዘነጡ ዩቲዩበሮች ዘነጡ። በታይ ሲጠበቁ በላይኛው መጣ ለሰውየው ማለት ነው። ዘነጡ። ግማሹ በተረት ግማሹ በግጥም ግማሹ በስድብ። መቼም አህያና አህያ ብላን የሰደበችውና ወይዘሮ ሩታ ማለት ነው። እውነት ለመናገር በቲክታክ ደግሞ መጥተዋል። አሁን እየተፋለጡ እየተቋረጡ ምናምን ነገር ነውና ሰላም ብያለሁ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ እንደ ዓለም ጥግ ብዝት ይበልላችሁ እያልኩኝ እኔ ከመዳም ቤት መዳም ቅመም ነኝና ዛሬም ስለነሱ ትንሽ ፈት ተርግቼ ላደርግ መጥቻለሁ ማለት ነው። እንግዲህ ሰሞኑን ድራማቸውን እየሄዱ ነው። ግማሹ በግጥም እያጠበ እያሰጣ ነው፣ ግማሹ ደግሞ በተግባር እያሳየነ ያለው እውነት ለመናገር እንደው ማለት ነው ጋይስዬ እንደው እነዚህ ሰዎች ያስወደዳችሁ ምስጢር ነው ምንድነው? እስኪ እነሱን የምትወዱ ሰዎች እኛንም ውደዱን። እኛ እኮ ሄርሜላና ሩታ እያሉ እኮ ማለት ነው እንደው ቆመ መቅረታችን ነው በእነሱ አይን ማለት ነው። ጋይስ ምንድነው? ወዴት እየሄዳችሁ ነው? ምንድነው የምታቀምሷቸው ወንዶቹን? አብርሃም እኮ ነው ቲክቶክ ላይ ማለት ነው ሊብ ላይ ነበርና ጋይስ ማለት ነው ሄርሜላን አግባት ሲሉት እሺ ይላል፣ ጽጌን አግባት ሲሉት እሺ ይላል፣ ሩታን አግባት በቃ ሲሉት በቃ እሺ። ግን እኔ የትኛዋን ላግባ አንዱ ምረጡልኝ አሉ። ከዛን ግማሹ ሩታ ይላል፣ ግማሹ ሄርሜላ፣ ግማሹ ጽጌ ይላል። ደግሞ ነው የምለው ጽጌን ልጅ ውስጥ ምን አመጣት? ጽጌ እኮ መጀመሪያ ድራማ ነበር የምትሰራው ጋይስ። ጽጌ እኮ በድራማ መልክ ነበር የመጣችው እንጂ ጽጌ የዚህ እንትን ተካፋይ ናት ብዬ አላስብም ጋይስ። ተው እንጂ አንዳንዴ ማንሳሳት። ጽጌ እኮ አጭበርባሪ ናት። ጽጌ እኮ ውልክፍክፍ ነገር ናት። ጽጌ እኮ እንደው ለድራማው ድምቀት ብላ ነው ከቸከሰስ ብልጭ የምትለው እንጂ ሌላ ነገር የለባትም ጋይስ እኮ። እኔ የምለው ጽጌ እኮ እንደዛ ናት ማለት ነው። እሷ የያብ ነው ይያብ የሚባሉ ሰው ግን ደግሞ እኔ በጣም ግርምት ያለ በአሁን ሰዓት ደግሞ እየተላላጡ የመጡበት ማንደና ታውቃላችሁ? ማርቲና አቤል ማለት ነው። እንደው ውይ የነሱን ፋሽን ይዛችሁ ልትላላጡ ፈልጋችሁ ነው እንዴ ጋይስ? የነሱን ፋሽን ለማያዝ ነው እንዴ? ተው እንጂ እንደዚህማ አትላላጡብን። እንደዚህማ ማይከልና ጃስከንን ለመሆንማ እንደዚህ አትሯሯጡ እንዴ። መሆኑን እሱን እኛ ችግር የለብንም ጋይስ፣ ሁኑ ችግር የለብንም። እኛ ብትሆኑ ምንም ችግር የለብንም። ይሄን ሀለ ቅናት መንፈስማ የለብንም ማለት ነው። አይ ዘንድሮ እኛ ተቃጥለን ማለቃችን እኮ ነው። አለቀን አልኳችሁ ማለት ነው። እና ጋይስ ማለት ነው እንግዲህ አንዳንድ ጊዜ ግርም መስሉኝ ማለት ነው። ዛሬ ደግሞ ሰዓታቸውን ጠብቀው አልመጡማ። በየትኛው ቤት ይሁን የሚመጡት? በማ ቤት ይሁን የምትመጡት? ጋይሶች ማስታወቂያም ሳትለጥፉ ቀራችሁ። አህያ ወደላ አህያ ጅቡ ነው የሚበላክ፣ እኔ ነኝ ጅቧ፣ ትቆያለህ እንጂ የኔው ነክ እያለች ነው ያለችው ወይዘሮ ሩታ ማለት ነው። በግጥም በቂኔ እየቅልቅለቅችለት ይሄው እየጠበቅኩ ነው፣ ጀመረኝ ፍቅርህም ጀመረኝ ብላ በዘፈንም እየዘፈነችልክ ነው። ሄርሜላ ደግሞ አንቺ የጊዜ ማሳለፊያ ነሽ እንጂ አብርሽ የኔ ነው እያለቻት ነው በቀላሉ በግጥም ጋይስ። የምሬን ነው የምላችሁ። ልጅቷ አትቻልም። ልጅቷ አሮጊት ነው ውስጥ ያለው አትቻልም። እውነቴን ነው የምላችሁ። ልጅቷ የምትቻል ሴት አይደለችም። ተው እኔ ነግራችኋለሁ። ልጅቷ የምትቻል ሴት አይደለችም። ቄኔዋ አፍርጦ ነው የሚያነሳው ማለት ነው። እንግዲህ አየሽ እንደው ምንም ማህል ይቆያል እንጂ የኔ ነክ እያለች ነው ያለችው። አሁንማ ፍቅሩ ጀመረ ከጎዳና ቁጭ ብሎ አንተን አስጠበቀኝ ብላ መታለች ማለት ነው። እውይ ሩታዬ ድሮም እኮ አንቺ ነበር አንቺ ወለሽ እንጂ አንስተሽ ወረወርሽው። እንደው አሳዘናችሁኝ የምራውንስ እንደው አልቅሽ ያሰኛኝ ጋይስ።
ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ከጎኔ ስላላችሁ ስለምታበረታቱኝ፣ አንዳንድ ሀሳብ ስለምትሰጡኝ እጅግ በጣም ማመስገን ወዳለሁ። ወዳችኋለሁ። ፈጣሪ ከእናንተ ጋር ይሁን። መልካም ምሽት ይሁንላችሁ። እንግዲህ ደግሞ እንጠብቃችኋለን። እስኪ እንጠብቃችኋለን እነዚህ ሙቶችን ማለት ነው።